ይሄንን ቪዲዮ እንደኔ አረብ ሀገር ላላችሁ እህቶቼ በጣም ለጥንቃቄ ይጠቅማችኋል ብዬ ነው የምሰራው። ማለት ችላ ብዬ ላልፈው አልፈለኩኝም። ብዙዎቻችን ምናልባት እያለፍንበት ያለነው ጉዳይ ሊሆን ይችላል ብዬ ስላሰብኩ ነው። በተቻላችሁ መጠን ሼር እያደረጋችሁ ለብዙ ልጆች እንድታደርሱልኝ ስል እጠይቃችኋለሁ። እባካችሁ ምንድነው የተፈጠረው? ልጅቷ በጣም በቅርበት የማውቃት ልጅ ናት። የኛ አካባቢ ነው ያለችው፣ እዚህ በቅርቤ ነው ያለችው። እንደዚህ የመገናኘት ምናምን እድሉም አለና ያቺ ልጅ ከመጣች አይ ቲንክ 5 አመት ምናምን ሆኗታል። በጣም ብዙ ቤት ነው የሰራችው። ባለመግባባት ትወጣለች፣ ከማዳሞቿ ቤት እየተጣላችም ሆነ ምናምን በአንዳንድ ጉዳይ ትወጣለችና አሁን ያለችበት ቦታ ከመጣች 1 አመት ሞልቷታል። 1 አመት ሆኗታልና ልጅቷ ትንሽ በእድሜ በጣም ልጅ ናት። ከኛ ጋር በጭራሽ እንትን የምትል አይደለችምና ታሳዝነኛለች በጣም ማለት ነውና በቅርበት እከታተላታለሁ ያለውን ነገር። ከዛ ተመችቶሻል ወይ ብዬ እኔ በራሴ ጠይቃታለሁ በፊት። አዎ ተመችቶኛል፣ ደህና ነኝ አይነት ነገር ነው ለኔ ያለችው ማለት ነውና አሁን ላይ የኔ ጓደኛ በጣም በቅርቤ እዚህ ብንዬ ላይ የምትሰራ ጓደኛዬ የሷ የጓደኛዬ ማዳም አሁን ልጅቷ ያለችበት ሰው የሚስተራ እህት ናትና ይገናኛሉ። ቅዳሜ እናቷ ቤት ይገናኛሉ። ይቺ ልጅ በጣም ታማለች። አሁን ላይ ኢቭን ምግብ መብላት ራሱ አልቻለችም፣ በጣም ደክማለች። እና ደግሞ ቤት ውስጥ ምግብ የለም፣ ደሞዟ ራሱ በስነ ስርዓት እንደማይከፍሉ በጣም ብዙ ነገር ለጓደኛዬ ትናገራለች ማለት ነው። ለዚህች አሁን ለቅርቤ ላለችው ጓደኛዬ ያቺ ልጅ ናት የምትናገረው። ከዛ የእሷ ሴትዮ ደሞዝ በስነ ስርዓት እንደማትከፍል አውቃለሁ። በፊትም የነበረች ልጅ ጓደኛዬ ስለነበረች በስነ ስርዓት ደሞዟን በየወሩ እንደማትከፍላት አውቃለሁ። ግን ብታቆይም 3 ወር 4 ወር እያቆየች ትሰጣቸዋለች። እንደዚህ ደሞዙን ክልክል ምናምን አታደርግም። እና እኔ እንደው ምን ብያት ነበር? ሶሪ ጋስ ይቅርታ። እኔ ምን ብያት ነበረ? ገንዘቡ እሷ ጋር ቢቆይ ቢጠራቀምልሽ ላንቺ ጥሩ ነው። በዛ ያለ ገንዘብ ስትቀበይ ለማስቀመጥም ወይ ቤተሰብ ጋር መላክ ከፈለግሽ ላንቺ ጥሩ ነው ይቀመጥ ብያታለሁ ከዚህ በፊት ማለት ነው። ምክንያቱም ማዳም እንደማትከለክላት ስለማቅ። አሁን ለጓደኛዬ ምን ብላ ትናገራለች? የ7 ወር ደሞዝ አልሰጣችንም እና ቢሮ ደውዬ ቢሮዎችን ጠርቼ ከቢሮ መጥተው የ3 ወር ደሞዜን አስከፍለው የ4 ወር ደሞዜን ደግሞ በሚቀጥለው ማክሰኞ ያም የሆነው አርብ ነው እንግዲህ ማክሰኞ ካልከፈልሻት እናሳስርሻለን ብለው ነው የሄዱት ብላ ለማን ነው የምታወራው? ልጅ ለጓደኛዬ ነው የምታወራው። በዛ ላይ ደግሞ ልጅ ታማለች። ጓደኛዬ እንደዚህ እኮ ነው የምትበላው ምግብ የለም ቤት ውስጥ ደሞዟንም እንደዚህ በስነ ስርዓት አልሰጥ ብላ ከቢሮ መጥተው ብላ ሁሉን ነገር ለኔ ትናገራለች። ልጅቷ ቋንቋ ትችላለች አረብኛ። ለምንድን ነው የሚጎልሽን ነገር ለምን አታወሪም? እኔ ከዚህ በፊት ብያታለሁ። የሚጎልሽን ነገር ቤት ምግብም ከሌለ የሚያስፈልግሽን ነገር ይሄንን ግዢ ብለሽ ጠይቃት። ደሞዝሽን በጊዜ በየወሩ እንድትከፍል ስለከፈለሽ ንገሪያት፣ ትከፍልሻለች ብዬ ነግሬያታለሁ። ከዚህ በፊት ብያታለሁ። አሁን ልጅቷ በጣም ታማለች። ኢቨን ምግብ መብላት ራሱ አትችልም እና ሄዳ ሕክምና ወስደዋት ምንም አይነት በሽታ የለባትም ነው የተባለው ብላ ጓደኛዬ ነገረችኝና በጣም ተሰማኝ። ማለት ምግብ የለም ቤት ውስጥ ደሞዛ ራሱ በስነ ስርዓት አትከፍልም ልጅቷ። በዛ ላይ በጣም ልጅ ናት እንደነገርኳችሁና እኔ ሆዬ ሲያንቀለቅለኝ ምን ቦን ነው ጥሩ። እቺ የምትነግረኝ ጓደኛዬ አረብኛ አትችልም። አረብኛ ብዙ እንደዚህ ዲቴል ማውራት ስለማችል እኔ የዛች የሴትዮዋ ማዳም የወንድሟ እህት ናት። እቺ የጓደኛዬ ማዳም እዚህ ቅርቤ ነው ያለችው ማለት ነው። እሷ ጋር ሄጄ ጠየኳት ሁሉንም ነገር ማለት ነው። እንትና እንደዚህ ነው፣ ምግብ የለም፣ ምግብ በስነ ስርዓት ሰርቼ መብላት አልችልም፣ ምግብ የለም፣ ደሞዜንም ደግሞ አትከፍለኝም፣ ከቢሮ ዛሬ መጥተው ነው ያስከፈሉት፣ ቢሮዎች ናቸው ያስከፈሉት ብላለች ልጅቷ። ለምንድን ነው ምግብ ኢቭን እዛ ምግብ የማይሰራ ከሆነ ሰርታ እንድትበላ ለምንድን ነው የማይፈቀድላት አልኩኝ እኔ ሆዬ ማለት ነው። ወይኔ ጋይስ ብቀርብኝስ። እኔ ልጅቷ እንደነገርኳችሁ ልጅም ስለሆነች ማውራት ስለማትችል ቢያንስ ያገዝኳት አይነት እንትን መስሎ ተሰምቶኝ ነውና ነገርኳት ለሴትዮዋ። እኔ የምነግራት ሴትዮ ደግሞ
የወንድሟ ቤት ነው የምትሰራው ብያችኋለሁ። እቺኛዋ ልጅ የወንድሟ ቤት ነው የምትሰራው እቺኛዋ ልጅ። ከዛ አይደለም በጭራሽ እሷ እንደዚህ አታረግም አለች። ወንድሜ ምግብ ከሌለ ምን በልቶ ነው የሚኖረው? አንድ ሁለት ደግሞ በጭራሽ እሷ ደሞዝ አትከለክልም በጭራሽ አለች። በቃ ድርቅ አለች ከኔ ጋር። እኔ አላቅም ቤቷ ያቺ ምግብ ምናምን አላቅም። ነገር ግን እቺ ልጅ እዚህ ብትሞትባችሁ የሆነ ነገር ብትሆንባችሁ ትጠየቃለች፣ ማዳሟ ትጠይቃለች። እና ምግብ ከሌለ ኢቭን ቤት እነሱ ምግብ ማያበስሉ ከሆነ እሷ ምግብ ሰጣ እንድትበላ ትግዛላት። የሚሰራሩ ነገሮችን ሰጥተሽ ቢብላ ትግዛላት፣ እንዳትሰራ አትከልክል። ሲቀጥል ደግሞ ደሞዟን ከፈለገች ደሞዟን በየወሩም ቢሆን መስጠት ግዴታዋ ነው ብዬ እኔ ሙጥ ብዬ መናገር። ከዛ ይቺኛዋ ማዳም ደግሞ ሄዳ ለወንድሟ ሚስት ንግር። ከዛስ ምን ቢሆን ነው ጥሩ? ልጅቷ እኔ አላልኩም ብላ ሽምጥጥ። እዚህ ጋር ነው ጨዋታው። እኔ አላልኩም ቢያንስ እኮ እኔ እንደውም ምን አልኳት፣ እንደዚህ እየታመምሽ መስራት ማትቺ ከሆነ ወደ ሀገርሽ መሄድ ትችላለሽ። ኖ እችላለሁ የምትይ ከሆነ እዛ ባይመችሽ ራሱ ሌላ ቦታ ገብተሽ ትሰሪያለሽ። አንቺ ግዴታሽን ማለት መብትሽን ማስጠበቅ አለብሽ አይነት ወሬ ነው ያወራሁት። ነገር ተበላሽ እዚህ ጋር። እኔ አላልኩም ፈጽማለች። ምን አይነት ልጆች አንዳንድ ልጆች ምን አይነት እንደሆኑ እኔ ግራ ነው የሚገባኝ። እግዚአብሔርን መብታቸውን አያስጠብቁ። ኢቭን ሰው እንዲከራከርላቸው ራሱ እድል አይሰጡ። በእውነት እኔ አሁን ራሴን አደጋ ላይ ጥዬ ነው ለሷ የቆምኩት ማለት ነው። አሁን እኔ አላልኩም እንደዚህ ብሎ ነገር እኔ አላወራውም። እርቦኛልም አላልኩም፣ ምግብ አጥቻለሁ አላልኩም፣ ከቢሮ አምጥቻለሁ ሰውም አላልኩም። እንደዚህ የተፈጠረ ታሪክ የለም። ለኔ ነገረችን ጓደኛዬ ናት ብያለሁ። እሷ ተሳስታ ነው የተረዳችኝ ብላ ቁጭ። አሁን ይሄን ምን ትላላችሁ? ምን ብላችሁ ታወራላችሁ? አሁን ይሄን እንደዚህም አይነት ልጆች አሉ በእውነት። አሁን ይቺ ልጅ በኋላ ላይ የምታወራው ነገር ሁሉ ውሸት ሆኖ ተገኘ። የምታወራው ነገር ሁሉ ውሸት ሆኖ ተገኘ ማለት ነው። የሴትዮዋ ሾፌር አለ። የሴትዮዋ ሾፌር ለምንድን ነው እንደዚህ ያልሽው? አገርሽ መሄድ ፈልገሽ ነው ወይ ሲል፣ አዎ አገሬ መሄድ ፈለኩ። ከዛ እሱ ደግሞ መጥቶ ለማዳሟ አይ ልጅቷ በቃ መኖር አልፈለገችም አገሯ መሄድ ፈልጋ ነው ሸኛት ብሎ ይላታል። አገርሽ መሄድ ፈልገሽ ነው ለሱ አገሬ መሄድ ፈልጋለሁ ያልሽው? አላልኩትም እሱ ነው። አንድ ነገር ከአፋ የሚወጣው ሁሉ ውሸት ነው። ከዛ እቺኛዋ ትላንትና ሄጄ ለምን ምግብ እንድሰራ አትፈቅድም? ምግብ የለም ልጅቷ ተጎድታለች ታማለች ብዬ ወገቤን ሽንጤን ይዤ እንደዚህ ስዳረቅ የነበርኩ ሴትዮዋ ይሄው ውሸት ሆኖ ተገኘ። እናንተ የተሳሳተ መረጃ ነው ያወራችሁት፣ እነሱ አልተረዱኝም ነው ያለችው። እንደዚህ ብሎ ታሪክ የለም። ምግብ አለ ቤት ውስጥ ገንዘቧን በስነ ስርዓት ታትካፍላለች ብላ እያስፈረመች ምጽፈውን ሊስቱን አምጣ ሳይልኩ ማለት ነው ሴትዮዋ ለኔ። አንዳንድ ልጆች በቃ እንድትከራከሩላቸው ራሱ ማትችሉ በቃ ድንዝ ያሉ ደነዞች አሉ። እግዚአብሔርን ምንም ነገር ሳያውቁ የሰው ሀገር ይመጡና እንደፈለጉ ይታሻሉ እንደፈለጉ። ከዛ ነገሩ ከአቅማቸው በላይ ሲሆኑ ራሳቸውን ከፎቅ የሚወረውሩ ማለት ነው እንዴ። እሺ እሷ አታውራ ፈርታ ነው ልበል። እሷ አታውራ፣ እሷ አትከራከር። ለብቶ እኔ እንድከራከር እንኳን እኮ እድል አልሰጠችኝም በዛ ሰዓት። እንደውም እኔ ምን አልኳት፣ ቮይስ አስቀመጥኩላት። ይኸውልሽ ስም ያልኳት እኔ እንደዚህ ብያለሁ፣ የሚጎልሽ ነገር ቢሮ ሂጂና ቢሮዎች ይምጡና ምግብም ከሌለ የጎደለሽን ነገር ሁሉ ንገራቸው። እንደዚህ ምግብ የለም እንደዚህ ነው ብለሽ ያለውን ነገር የተቸገርሽበትን ነገር ሁሉ ንገራቸው። ከዛ በኋላ መፍትሄ ይገኛል። አይ ሚሉ ከሆነ ሌላ ቦታ ሄደሽ አንቺ መስራት ትቻለሽ። ማንስ ማን ጭራሽ እኔን ጥፋተኛ አደረገች። ጭራሽ ምን ትላለች? ደውላ አድርጋች ልጅ ደውላ ያቺ ጓደኛዬ ለኔ ነገረችውን ጓደኛዬ ይቅርታ ጠይቃቸው፣ እነሱን ይቅርታ ጠይቃቸው ማለት እነሱን ፈርታ ነው። ቢያንስ እኔ ምን አልኳት፣ እነሱን ፈርተሽ ከሆነ ምንም ያስፈራሽ ነገር የለም። እዛ ካልተመቸሽ ግዴታሽ አይደለም ሌላ ቦታ ሄደሽ መስራት ትቻለሽ ነው የምትይም ከሆነ በቃ አገርሽ ትገባያለሽ። ከዛ ምን ትላለች? ወይኔ በጣም ከባድ ነው በእናታችሁ መቤቴን ጭንቅላቴን ነው ያጦዘችኝ ማለት ነው። እና ሳስበው ለራሳቸው መብት እንኳን መቆም የማይችሉ ልጆች እየመጡ ህይወታቸውን አደጋ ላይ ጥላሉ። እኛ የምናስበው በቃ ማዳሞቹ መጥፎ ናቸው ብቻ ብለን ነው የምናስበው፣ ግን እኛ ራሳችን እልፍ የሆነ ችግር አለብን። እመቤቴን በጣም መጥፎች ነን እኛ ራሳችን ማለት ነው።
በቃ ግዴታ አረብ ሀገር ያከብሩሻል፣ እስከ ጥግ ያከብሩሻል ማለት ነው። ምክንያቱም ራስሽ ግዴታሽንና መብትሽን ካወቅሽ የፈለገ መጥፎ የፈለገ ነጭናጫ የፈለገ ነገር ቢሆኑ ግዴታሽንና መብትሽን ያወቅሽ ሰው መሆንሽን ሲረዱ ያከብሩሻል። በቃ ይሄ ሀቂቃ ነው። ግን አህሉ አንዳንዶች ተናግረው ራሱ ችግራቸውን የማያወጡ ወይ ደግሞ የሆነ እኔ እንዴት አድርጌ እንደማስረዳቸው አላውቅም። ያስፈራል እኮ ይሻ ሀገር። እርግጥ ነው እንፈራለን፣ ሁላችንም እንፈራለን። ግን እስክንለምድን አንድ ሁለት የተወሰነ በቃ በቋንቋ እስከምንግባባ ጸባያቸውን እስከምናውቅ ድረስ ከብዙ ነገሮች እንቆጠባለን። ቢርበንም ችለን ቻሌንጆች ቢኖርም ስራ ቢበዛብንም ችለን ምናምን። ግን ከለመደን በኋላ 3 4 5 አመት ከኖርን በኋላ የምን ድንጉጥ መሆን ነው? መብትና ግዴታችሁን አስከብሩ እንዴ! በእውነት ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ብቻ ራሳችሁን ጠብቁ። የምር አብዛኛዎቻችን እኛ በጣም ትልቅ ችግር አለብን፣ በጣም ትልቅ ችግር ማለት ነው። ሁላችንም እነሱ ላይ አረቦች ላይ መፍረድ አንችልም። እና ይህንን መልእክቴን ነው ዛሬ ይዤላችሁ የመጣሁት። በተቻላችሁ መጠን ሼር አድርጋችሁ ለሌላ ልጆች አድርሱ። በጣም በጣም ከባድ ነገር ነው። አብዛኛዎቻችን ቢያንስ ልንረዳቸው ፈልገን ራሱ ለመርዳት ግራ የሚያጋቡ ልጆች አሉና ብቻ ፈጣሪ ይጠብቃቸው። ቻው